ዛሬ ደስታዬን ልገልጽላችሁ ነው የመጣሁት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ቻናል ቤተሰቦቼ እንዴት ናቸው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በመጀመሪያ ቪዲዮውን ላይክ፣ ሰብስክራይብ፣ ኮሜንት ያደረጋችሁ ጀምሩት ማለት ነው እና ዛሬ ደስታዬን ልገልጽላችሁ ነው የመጣሁት ወላሂ በእንቅልፍ የተነስቼ ወደ ቲክቶክ ምናምን ዝም ብዬ ገባ ስል አሊ ወልይ የሚባል ያው መቼም ሰሞኑን ቲክቶክ ላይ እንሸራሸር ነበር ታውቁታላችሁ ይመስለኛል ማለት ነው። እና ለሱ ወልደ ጊዮርጊስ የሚባል 1 ሚሊዮን አርጌ እሰጥሃለሁ አለው ብር። ያው እሱም እንደኛ አረብ ሀገር ነው የሚሰራው አሊ የሚባለው በጣም ነበር ያሳዘነኝ ወላሂ ላዚምና እና ያው ለአረብ ሀገር ሴቶች እና ለአረብ ሀገር ወንዶች ማንም ዞርም ብሎ የሚያያቸው የሚተባበራቸው የለም። ያው እኛ እንደ እንትን ነው ኢትዮጵያ ላሉ ዩቱበሮች በቃ ትላልቅ ፎሎ ላሉት አውሮፓ ላሉት አሜሪካን ላሉት ነው እነሱን የምንከታተለው ማለት ነው። ለሱ ጊዜ እንትን ብለዋል ምንም ዞርም ብሎ የሚያየው አልነበረም። ያው ትንሽ አንዳንድ ሰዎች ቪዲዮ ቢሰሩለትም ቢያረጉለትም ደግሞ ምቀኛም በዝቶበት ነበር። ሱብሃንአላህ ምቀኛ በዛበት እና በጣም ያሳዝን ነበር። ግን አሁን አልሐምዱሊላህ ወላሂ ደስ ብሎኛል። ባለፈው ኢትዮ ዲሊቨሪ የሚባል የቲክቶክ አካውንት 500,000 ብር 500 ፎሎ ከገባ ለአንተ 500,000 ብር እሰጥሃለሁ ብሎት ነበር። ከዛ ቪዲዮ ሰርቶ ነበረ ወላሂ ይሄ ፎሎ ያፈሳል እንደ እያለ እንደ ይሄ ኢትዮ ዲሊቨሪ የሚባለው አካውንት ፎሎ ያፈሳል እንደ እያለ ምንም ቢለው እንትን ብሎታል። መጨረሻ ላይ ደግሞ ምቀኞች ፎሎአቸውን ያነሱበት ነበር። መጀመሪያ ያደረጉትን ፎሎ ያነሱ ነበር። ፎሎ አነሳን ብሎ ቪዲዮ እየሰሩ ነበር። አንዳንድ ምቀኛ ሰዎች አሉ እና እያነሱ ነበረ። ወላሂ በጣም ነበረ ያሳዘነኝ እና አሳዝኖኝም ነበረ። ያው መጨረሻ ላይ ደግሞ ብዙም ሰው ቪዲዮ የሰራ ነበረ ያደርጉልን ነበረ እና ትንሽ ነበሩ ግን አይሞላለትም ነበር። ያው ትንሽ ቀናቶች ነበር የቀሩት። ወልደ ጊዮርጊስ የሚባለው ምን ይለዋል እንዲሁም 1 ሚሊዮን ብር አድርጌ ይሰጥሃለሁ አለው። እንደዛ አለው ወላሂ እንዴት ደስ እንዳለው በቃ እኔም ወላሂ እንደሱ ነው የተደሰትኩት ማለት ነው። እና ወልደ ጊዮርጊስ የሚባለው ሰውዬው እድሜና ጤና ይስጥክ። ጨማምሮ አላህ እድሜና ጤና ይስጥክ እልሃለሁ። በመቀጠል ደግሞ እንዳንተ አይነቱ መልካም ሰዎችን ብዙዎችን ያብዛል። ወላሂ ኢትዮጵያ እኮ እንደዚህ አይነት መልካም ሰዎች ብዙ ቢኖሩ በቃ እኛም ከሀገር አንወጣም ነበር አንሰደድም ነበር ማለት ነው። እና ወላሂ ደስ ብሎኝ ነው የመጣሁት። ሱብሃንአላህ በጣም ነበር አንጀቴን የበላኝ። ባለፈው ናውን የሚባለው በስንት ቀን ነው? ያው በ3 ቀን ነው በ2 ቀን ነው 1 ሚሊዮን ፎሎወር የገባለት ማለት ነው። እሱ ግን ወር ሙሉ እንዲሁም ለፋሲካ እንደዛው ያው ፋሲካ ግን ወር ሊሞላው ትንሽ ቀናቶች ሲቀሩት ነው የሞሉላት። ከዛ እሷ ብሩን ተቀብላለች። ይሄ አሳዝኖኝ ነበር ወላሂ አረብ ሀገር ያው ደግሞ ለብዙዎቹ ለአረብ ሀገር ሴቶችም ድምጽም ይሆናልም እና ያው የጠፉትም ያፈልጋል። በጣም ጥሩ ልጅ ነው አሊ በጣም ጥሩ ልጅ ነው እላቸዋለሁ። እና ወላሂ ያን ወልደ ጊዮርጊስ የሚባለውን ሰውዬው አካውንት 1 ሚሊዮን አሁን ቢያስገቡለት በጣም ደስ ይለኛል ማለት ነው። መልካም ነው፣ መልካም ሰው ነው። እና በመቀጠልም ደግሞ እዛ ስራ ያስቀጥርሃለሁ ምናምን አለው። ደግሞ ዝክ ስንት ነው ሲለው በዱባይ
1200 ድርሃም ነው ያለው። ከዛ እንደዛ ሲለው እኔ ጋም ከ2500 ጀምሮ አለ ምናምን አለው። ይኸው ርስቅ አውጣለት። ግን ያው ሰውን ከመለመን ግን ያው አላህን መለመን ይሻላል። ወላሂ ላዚም በጣም ነበር ያሳዘነኝ። እንደውም ገብቼ ያየውለት ነበር። ወይኔ ሞላለት አልሞላለትም ብዬ እያየው ነበረ። እና አልሐምዱሊላህ ወላሂ ደስ ነው ያለኝ ማለት ነው። ለምን በቃ እንደ አረብ ሀገር ያሉ ወንዶችና አረብ ሀገር ያሉ ሴቶች ማንም ዞር ብሎ አያቸው። እኛ ራሱ በቃ አናይም እኮ እኛ የአረብ ሀገር ለነሱ አንሆንም። ሌላ ነው ለኢትዮጵያ ላለው ዩቱበር እና ትላልቅ ፎሎወር ላሉት ለአሜሪካ አውሮፓ ላሉት ነው የምንሆነው። የእነሱን ቪዲዮ ነው የምንከተለው ማለት ነው። ለእነሱ ነው ፎሎ የምንደረድረው። ለምሳሌ አሁን ይሄን ፎሎወር አንሱ ቢባል እኮ ሰከንድ አይጨርስባቸው፣ ግን አርጉ ሲባሉ ይሄን ያክል ጨርሰባቸው። ደግሞ ምቀኞች ወላሂ አሁን እንጀታችሁ ቅጥል ልበል ተቃጠሉ። መልካም የመቃጠል ዘመን ቪዲዮ የሰሩበት እንድታረጉ ያሉ ማለት ነው። አንዳንድ ምቀኞች አያበሻ ወላሂ ለዚህ ነው መሰለኝ ስለምንመቃኝ ማያልፈለን አያልፍልንም እኮ እንደዚህ ተመቃኝተን። ግን ያው ሁሉ አይደለም፣ አንዳንድ መልካም ሰዎች አሉ ማይመቃኙ ማለት ነው። አንዳንድ ምቀኞች ስባናላ እንዳለ ትርትር እርግቶት ያነሱትን ቀይ አርግቶ ቪዲዮ ሰርቶበታል ማለት ነው። ይሄን አንስተናል ብሎ ማለት ነው። እሱ ደግሞ 1 ሚሊዮን ብር አርጌ እሰጥሃለሁ አለው ማለት ነው። እድሜና ጤና አላህ ይስጥክ። የምር አንተን አይነት መልካም ሰዎችን አላህ ያብዛልን። ውይ እንዴት እንደተደሰትኩኝ ወላሂ በጣም ነበር ያሳዝነኝ ነበረ። ሱብሃንአላህ ፎሎ ያፈሳል እንደ እያለ አሁን ያን ምን ችግር አለው? ያን ፎሎ 500 ሞልቶለት 500,000 ብር ቢወስድስ ምን ችግር አለው ነው? ዝም ብሎ ከነሱ ብር ስጡ አልተባሉ፣ ፎሎ ነው የተባሉት። ፎሎ ደግሞ ምንም አይጎዳም። ማንኛውም ይሳደብ ማንኛውም ሰው እናደርጋለን። ሀገርን የሚሰድብ ሃይማኖትን የሚሰድብ እናትን የሚሰድብ ሰው ሄደን እናደርጋለን። ግን እነሱንም የምናደርገው አውሮፓ ያሉ አሜሪካ ያሉ ሰዎች፣ ኢትዮጵያ እንደዛ ያሉ ነው ሰዎች። አረብ ሀገር ያሉ ወንዶችም ሴቶችም ማንም ዞሩም ብሎ የሚያያቸው የለም ማለት ነው። እና ምን ልላችሁ ፈልጌ ነው፣ ደስ ብሎኛል ለሱ ስለተሰጠው። በጣም አሳዝኖኝ ነበረ። በጣም ነበር ያሳዝነኝ። አረብ ሀገር ላለ ወንዶች እና ላለ ሴቶች እኮ ማንም ዞር ብሎ የሚያያቸው የለም። ኧረ ብስሚላ ደግሞ በሱ አካውንት ስም ብዙ አካውንት ተከፍቶ ነበረ። አላህ ደግሞ ጥሎ አልጣለውም። አልሐምዱሊላህ ወላሂ ደስ ነው ያለኝ። በቃ ተደሰትኩኝ፣ ደስ ብሎኛል እላችኋለሁ። እና ወልደ ጊዮርጊስ የሚባለው ሰውዬው እድሜ ጤና አላህ ይስጥክ። እንዳንተ አይነቱን ሰዎች ብዙ አብዝቶ ይስጠን።
አንዳንዴ እኮ በቃ አለ አይደል አላህ ሲረዝቃችሁ ርስቅ ሲያወጣላችሁ በቃ እንደዚህ ነው። እንግዲህ ደስ ብሎኛል እላችኋለሁ እና ላይክ፣ ሰብስክራይብ፣ ኮሜንት አድርጉልኝ። ወላሂ በጣም ነው ደስ ያለኝ እና ቻው ባይ ባይ። እንግዲህ የአረብ ሀገር ሴቶችና ወንዶች ማንም ዞርም ብሎ የሚያያቸው የለም። ለዛ ስለሆነ እርስ በራሳችን መተጋገዝ፣ ማደጋገፍ ማደግ አለብን እላችኋለሁ። ባይ ባይ ቻው፣ ደህና ሁኑ።